በዓለም ላይ ብዙ አይነት የወንጀል ምርመራዎችን አይታችሁ ይሆናል። ነገር ግን የወንጀል ምርመራ መጽሐፍን በማንበብ የሰለጠኑ እጅግ ከፍተኛ የሆነ የአይኪው ብቃት ያላቸው በጎችን ነፍሰ ገዳይ ሲያድኑ አይታችኋል? አዎ፣ አልተሳሳታችሁም። ዛሬ የምናየው በአንድ የእንግሊዝ ገጠር ውስጥ ስለሚኖሩና የባለቤታቸውን ነፍሰ ገዳይ በሚስጥር ስለሚያድኑ እጅግ ብልህ በጎች ታሪክ ነው። ታሪኩ የሚጀምረው ጆርጅ ከተባለ ደግ እረኛ ጋር ነው። ጆርጅ በየቀኑ ማታ ማታ ለበጎቹ የወንጀል ምርመራ መጽሐፍን ያነብላቸዋል። እርሱ የሚያነበው በጎቹ ዝም ብለው ድምፅን እንዲሰሙ ይተኛሉ ብለው በማሰብ ነው። ነገር ግን ዋናው ሚስጥር እዚህ ላይ ነው። በጎቹ የእንግሊዘኛ ቋንቋን ሙሉ በሙሉ ይረዳሉ። እንዲያውም ጆርጅ የሚያነብላቸውን እንቆቅልሾች ከእርሱ በፊት ቀድመው ይፈቱታል። በተለይ ሊሊ የተባለች ነጭ በግ የቡድኑ መሪ እና ልክ እንደ ሼርሎክ ሆልምስ አይነት አስደናቂ አእምሮ ያላት ናት። ነገር ግን በአንድ አስፈሪ ምሽት ጆርጅ በድንገት ተገሎ ይገኛል። ወደ ስፍራው የመጡ ፖሊሶች ግን እጅግ ደደቦች ስለነበሩ ወንጀሉን መፍታት አልቻሉም። እንዲያውም ንጹሃን ሰዎችን መክሰስ ይጀምራሉ። ይህን ያዩ በጎች የእረኛቸውን ነፍሰ ገዳይ በገዛ እጃቸው ለመያዝ ይምላሉ። ነገር ግን ትልቁ ፈተና ምንድን ነው? በጎቹ መናገር አይችሉም። ታዲያ እንዴት ነው ሚስጥራዊ ፍንጮችን እያገላበጡ ለፖሊስ የሚጠቅሙት? እንዴትስ ነው በሰዎች ከተማ ውስጥ ሳይታወቁ በሚስጥር የሚንቀሳቀሱት? ቪዲዮውን እስከ መጨረሻ እያየን አብረን እንወቅ። ይህ ታሪክ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ፓርት ይቀጥላል። ላይክ ካደረጋችሁ፣ ሰብስክራይብ ካደረጋችሁ በፍጥነት ይደርሳችኋል።